በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ በዓለም ዙሪያ የምትገኙ የማይቶት ሚዲያ ተከታታዮች እንደምን ከረማችሁ? ልዑለ ባሕርይ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናታችን የቅድስተ ቅዱሳን የድንግል ማርያም የቅዱሳን ባለሟል አገልጋዮቹ ሁሉ ስም በሁላችንም አንደበት የከበረ የተመሰገነ ይሁን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ ወወሀብኮሙ ትእምርተ ለእለ ይፈርሁከ የሚል ይሆናል። መዝሙረ ዳዊት 59 ቁጥር 4 ላይ መዝሙረኛው ዳዊት የዘመረው ዝማሬ ነው። መዝሙረኛው ዳዊት እግዚአብሔር አምላኩን በዝማሬ ሲያመሰግን ለሚፈሩ፣ ለሚያከብሩ፣ ለሚወዱ፣ ትእዛዝህን ለሚጠብቁ፣ በሕግ በአምልኮ ወደ አንተ ለሚቀርቡ ምልክትን ሰጠሃቸው አለ። የምን ምልክት ነው? ምን የሚሆን ነው ምልክቱ የሚለውንም ጥያቄ ሲመልስ ከመያምስጡ እምገጸ ቅስት ከጠላት ከሚወረወረው ፍላጻ ከጠላት ጦር ያመልጡ ዘንድ ወይድሃኑ ፍቁራኒከ ወዳጆች ባለሟሎች ይድኑ ዘንድ ጠላት ከሚወረውረው ፍላጻ ከጠላት ጦር አምልጠው ከገሃነም እሳት ከሲኦል ቃጠሎ ከነፍስ ሞት ከሰማያዊት ሞት ይድኑ ዘንድ ወዳጆች ምልክትን ሰጠሃቸው አለ። ምንድን ነው ይህ ምልክት? እግዚአብሔር ለወዳጆቹ የሰጠ፣ እግዚአብሔር ለባለሟሎቹ የሰጠ ከጠላት ጦር የሚድኑበት የሚያመልጡበት፣ ከገሃነም ሞት የሚድኑበት እግዚአብሔር ለወዳጆቹ የሰጠው ምልክት ብዙ ነው። እግዚአብሔር ወዳጆቹ ይድኑበት ዘንድ በሰውና በእግዚአብሔር መካከል የድህነት ምልክት እንዲሆን፣ የመዳን ምልክት እንዲሆን እግዚአብሔር የሰጠው ምልክት ብዙ ነው። አንዱ መስቀለ ክርስቶስ ነው። ድንግል ማርያምም የመዳን ምልክት ናት። የአምላክ ሰው መሆንም የመዳናችን ምልክት ነው። ነቢዩ ኢሳይያስ ከዘመን በስተጀርባ ሆኖ የዘመን መጋረጃ የጊዜ ብዛት ርዝመት ሳይከልለው ሳይገድበው በትንቢተ መጽሐፉ ምዕራፍ 7 ቁጥር 14 ላይ እነሆ ጌታ ራሱ ምልክት ይሰጣቸዋል፣ ድንግል በድንግልና ጸንሳ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች፣ አማኑኤል ብላ ትጠራዋለች አለ። ምልክቱ ይህ ነው። እግዚአብሔር የሰጠን ምልክት፣ ለወዳጆቹ የሰጠ ምልክት፣ የመዳን ምልክት፣ የመዳናችን አርማ የሆነው ይሄ ነው። እግዚአብሔር ሰው በመሆኑ በመስቀል ላይ ተሰቅሎ መስቀሉንም የመዳን አርማ አድርጎታልና ይሄንን ለወዳጆቹ ሰጠ አለ። ይሄንን የመዳን ምልክት ነው እሌኒ ልትፈልግ ከሮም እስከ ኢየሩሳሌም የገሰገሰችው። እሌኒ እና ተርቢኖስ የሚባሉ ደጋግ ባልና ሚስት ክርስቲያኖች ነበሩ። እሌኒ በጸሎት የምትተጋ የቤት እመቤት ናት። ባሏ ነጋዴ ነው። ለብዙ ዘመናት ለብዙ ዓመታት ርቆ ሄዶ በመርከብ እየነገደ አትርፎ የሚገባ ካተረፈው ከወረቱ ካገኘው ከትርፉ ላይ ለእግዚአብሔር አስራቱን የሚከፍል የእግዚአብሔር ወዳጅ የእግዚአብሔር አገልጋይ ነው። ከዕለታት በአንድ ቀን ለብዙ ዘመናት
በንግድ ቆይቶ ከ6 ዓመት በኋላ ከጓደኞቹ ጋር ሲመለስ ከጓደኞቹ መካከል አንዱ እንዲህ ብሎ ጠየቀ ወዳጆቹን፣ የእግዚአብሔር ፈቃድ ሆኖልን ሽፍታ ሳይተናኮለን ማዕበል ሳይበላን ከልዩ ልዩ አደጋ ከደዌም ድነን አምልጠን በሰላም ለሀገራችን በቅተናል። ነገር ግን ይህን ዘመን ያህል ስንኖር ሚስቶቻችን ሌላ ሳይለምዱ ሳይወዱ በሰላም እናገኛቸው ይሆን ብለው ጥርጣሬውን ተናገረ። በዚህን ጊዜ ነው ተርቢኖስ እኔ ሚስቴን እሌኒን በዚህ አልጠረጥራትም፣ እኔ እስከምመለስ ድረስ በጸሎት ተግታ ፈጣሪን የምትለምንልኝ ስለ ደህንነቴ በሰላም ስለ መመለሴ ስለ ሀገርን ሰላም የምትጸልይ ደግ ሚስት አለችን፣ ክርስቲያናዊት በጸሎት የተጋች። ስለዚህ እንኳንም ለሀገራችን በቃን እንጂ ይህ አያሳስበኝም አለ። በዚህን ጊዜ ነው ጓደኞቹ የተሳለቁበት። ያንተዋ እሌኒ ከማን ትበልጣለች አለ። አዎ የኔ እሌኒ ልዩ ናት፣ አምናት አለው፣ እተማመንባት አለው። ክርስቲያናዊት ናት፣ አማኝ ናት፣ የጸሎት እናት ናት። ሌላ ወንድ አታይም፣ ከጸሎት አታርፍም። ምጽዋትን መጽውታ እግዚአብሔርን በጸሎት ትለምናለች እንጂ ይህን ክፉ ነገር አታደርግም አለ። ያ ቀድሞ ጥርጣሬውን የገለጠው ክፉ ነጋዴ እኔ ሄጄ ሚስትህን ወድጃት ወዳኝ ለምጃት ለምዳኝ ብመጣ ምን ይቅጣ አሉ። እንወራረድ አለው። ተወራረዱ። የኔ እሌኒ ይህን አታደርግም፣ ይህን አውቃለሁ እኔ። ስለዚህ አንተ ይህን ካደረግ እስካሁን የለፋውበት የደከምኩበትን ሀብቴን ንብረቴን ከነትርፉ ዋናውንም ትወስዳለህ፣ ካልተሳካልህ ደግሞ ያንተን ወስዳለሁ ብለው በዚህ ተዋራረዱና ሄዱ። መርከቡ ከወደቡ ከመድረሱ ወደ እሌኒ ቤት ሄዶ ደጅ ጸፋ። ሰራተኛይቱ ከፈተችለት። እሌኒ እናነጋግራት እፈልጋለሁ አለ። አረርሷ ባለቤቷ ካለመጣ ወንድ አታይም፣ ከጸሎት አታርፍም፣ ከእልፍኟ ከቤተ ጸሎት አትወጣማል። ግዴለሽም፣ ከሩቅ አገር የመጣ ሰው ሊያናግርሽ ይፈልጋል፣ ታላቅ እንግዳ ነው በይልኛል። ሄዳ ተናገረች። እሌኒ ከመቼ ጀምሮ ነው እኔ ወንድ የማናግረው ብላ ተቆጥታ አባረረቻት። አልተሳካልህም አለችው። በዚህን ጊዜ እንዲህ አላት፣ እኔ ብዙ ብርና ወርቅ እሰጥሻለሁ፣ ባልና ሚስት የሚግባቡበት የእነርሱ ብቻ መታወቂያ ምልክት የሆነ ልዩ ነገር ካለ እርሱን ስጪኝ፣ እኔ ብዙ ወርቅና ብር እሰጥሻለሁ አላት። አዎ እነርሱ ብቻ የሚተዋወቁበት የእሌኒ የአንገቷ ሐብል አለ፣ እኔ እርሱን እሰጥሃለሁ፣ አንተ ግን እንዲህ አድርግ አለችው። ሂድ ወደ ከተማ እየዞርክ ነጋዴያን መጡ የብስ ረገጡ ብለህ አዋጅ ንገር። እኔም ደግሞ እመቤቴ እሌኒ ገላሽን ታጠቢ ብዬ ገላዋን በምትታጠብበት ጊዜ እሱን ሰርቄ እሰጥሃለሁ አለችው። ሴት የላከው ሞት አይፈራምና በከተማ ዞሮ ነጋዴዎች መጡ የብስ ረገጡ ብለው አዋጅ ነገረ። ወገኖቼ ጠላት ከሩቅ አይመጣም። ለሰው ልጅ ቤተሰቡ ጠላት ይሆንበታል ብሎ ክርስቶስ በወንጌል እንደተናገረ ተርቢኖስ ጠላት ሆኖ የተነሳበት ለ6 ዓመታት አብሮት የዘመተ ወደ ንግድ የሄደ የሩቅ አገር የስደት ጓዱ ነው፣ ጓደኛው ነው፣ አማካሪው ከችግርም ከመከራም ያልተለየው በደስታቸውም በመከራቸውም አብሮ የኖሩ እሌኒም ሰራተኛዋ ናት። ከእጇ ማዕድ የቆረሰች የእጇን ፍርፋሪ የበላች ጉርሻዋን የቀመሰች ናት።
ሁለቱ በጠላትነት ተመካከሩ። እግዚአብሔር ከቤተሰብ ጠላት ይሰውረን። ቤተ ክርስቲያንም ይኸው ነው ዛሬ ችግሯ። የውስጥ ጠላቶች እንዲህ ተነስቶባት፣ ቤተሰቧ ተነስቶባት፣ ፍርፋሪዋን በልቶ በደጀ ሰላሟ ያደጉ የውስጥ ጠላቶች ናቸው ችግር የሆኑባት ቅድስት ቤተ ክርስቲያንን። ጠላትማ ጠላት ነው፣ የውጭ ጠላት። ቅድስት ቤተ ክርስቲያን በዘመነ ሰማዕታት ሮማውያን ነገሥታት፣ አላውያን ነገሥታት ነበሩ ጠላቶቿ። ታውቃቸዋለችና ከነርሱ ጋር ትታገላለች። ታውቃቸዋለችና ከነርሱ ፈቀቅ ማለት ባለባትም ጊዜ እንደ ወንጌሉ ሕግ ትኖራለች። ችግር የመጣ የውስጥ ጠላት በተነሳ ጊዜ ነው። ልጆቿ በጠላትነት ከውስጥ በተነሱ ጊዜ ነው። ነቀዝ ናቸው። ውስጥ ውስጡን በልተው ይጎዳሉ። እነ አርዮስ፣ እነ ንስጥሮስ፣ እነ መቅዶንዮስ በተነሱ ጊዜ ነው ቤተ ክርስቲያን መከራ የገጠማት፣ ቤተ ክርስቲያን የተከፋፈለች። ዛሬም የውስጥ ጠላቶች ተነስቶባታል ቤተ ክርስቲያን። በደጀ ሰላም ያደጉ አሐዱ አብ ብሎ የሚቀድሱ መስቀል እየጨበጡ በትረ ሙሴ የያዙ እረኞች፣ የመንጋው ጠባቂዎች የተባሉ ቤተ ክርስቲያንን በጠላትነት ተነስተውባታል። እግዚአብሔር ከቤተሰብ ጠላት ይሰውረን። እሌኒን እንዲህ ሠራተኛዋ ናት ከክፉ ነጋዴ ጋር ያሰረችባት። እርሱ አዋጅ ሲናገር እርሷ ሠራተኛዋ ወደ እሌኒ ቀርባ እመቤቴ ሆይ አዋጅ እየተነገረ ነው፣ በከተማው ነጋዴዎች መጡ፣ የብስ ረገጡ ተብሏል። ባለቤትሽ እየመጣ ነው። ስለዚህ ገላሽን ታጠቢ፣ ቅባትም ተቀቢ፣ ሽቱም ነስንሽ አርከፍክፊ፣ ውብ ሆነሽ ባልሽን በደስታ ተቀበዩ አለቻት። እሌኒም ይህን ሰምታ የምትወደው የምትናፍቀው ባሏ ስለመጣ በሰላም እርሱ ተደስቶ በደስታ ልትቀበለው ገላዋን ታጥባ ቅባት ተቀብታ ሽቶ አርከፍክፋ ተረጭታ ለመጠበቅ ያንን ሀብሏን አስቀምጣ በአትክልቱ ቦታ ልትታጠብ ስትሄድ ሠራተኛዋ እርሱን ወስዳ ለዚያ ለክፉ ነጋዴ ሰጠች። እርሱም ብዙ ብርና ወርቅ ሰጣት። ከዚህ በኋላ ተመልሶ ሄደ። ተርሚኖስም እንዲህ አለው፣ አፍረ መጣ አይደለምን? አያት የኔን እሌኒ በማንም በምንም እንደማትሸነፍ አለ። ሞኝ ተላላ፣ ሚስትህማ ወዳኝ ወድጃት ለምዳኝ ለምጃት መጣው አለ። ውሸትህን ነው፣ አታደርገውም፣ እታመንባታለሁ አለ። ያን ጊዜ ሀብሉን ሰጠው። ይህ የሚስት ሀብል አይደለምን አለው። ተርሚኖስ ደነገጠ፣ አዘነ፣ ቆዘመ፣ አለቀሰ። በውርርዳቸው መሠረት ሀብቱን ንብረቱን ዋናውን ከነትርፉ አስረክቦ ባዶ እጁን ገባ። ለወትሮ ወደ ቤት ሲመጣ በደስታ እሌኒን አቅፎ በደስታ ስሞ የደስታ እንባ ተላቅሰው ነው የምትቀበለው የሚቀበላት። ዛሬ ግን ገሸሽ አረጋት። አዝኖ ተክዞ ቆዝሞ ነው የገባው። እሌኒ አቅፎ ይስመኛል ብላ በፈገግታ ይቀበለኛል ብላ የደስታ እንባ ያነባል ብላ ስትጠብቅ ፊት ነሳት። ወደ ቤት ገብቶ ተቀመጠ። ግራ ተጋባች። የወትሮ ባህሪው አይደለም። ምነው ወንድሜ፣ ምን ገጠመ? ምን አገኘ? ለምን አዘንክ? ለምን ትተክዛለህ? ለምን ታለቅሳለህ? አለችው። እኔ ያለዘንኩ ማን ያዝናል? ምን ሆነ ነው? ለ6 ዓመታት የለፋሁበትን ሀብቴን፣ ንብረቴን፣ ወራታዬን ማዕበል ቀማኝ፣ ደኸየው፣ ባዶ እጄን ገባው አለ። አይዞን ወንድሜ፣ እግዚአብሔር ሰጠ፣ እግዚአብሔር ነሳ። እንኳንም አንተ በሰላም መጣህ እንጂ ሀብት ንብረት ሰርተን እናገኛለን። ደግሞም ቤተሰቦቼ ሀብታሞች ናቸው። ከእነርሱ ዘንድ ሄደን ገንዘብ ተቀብለን ተነግድበታለህ፣ ታተርፍበታለህ፣ አትዘን አለችው። የለም እሌኒ፣
እኔ በተከበርኩበት አገር ተዋርጄ በከበርኩበት አገር ደህይቼ በሰጠሁበት አገር ተመጽውቼ ለምኜ መኖር አይሆንልኝም። ወደማያውቁኝ አገር እሰደዳለሁ። አንቺስ ሁሉ ይወድሻል፣ ሲያሻሽ በቤትሽ ሲያሻሽ ወደ ቤተሰቦችሽ ሂጂ አላት። ሁሉ ይወድሻል አለ። በነገር ሲሸነቅጣት ነው። የለም ተርሚኖስ ወንድሜ ጌታዬ፣ በደስታህም በመከራህም ካንተ አልለይም። ስትሰደድ አብሬ እሰደዳለሁ፣ ስትመጣም አብሬ እመለሳለሁ፣ ካንተ አልለይም ብላ አብረው ተጓዙ። በመንገድ እያሉ እንዲህ ብሎ ጠየቃት። እሌኒ ሳምንሽ የከዳሽኝ ሲወድሽ የጠላሽኝ ምን በድየሽ ነው አላት። ግራ ገባት። ምንድን ነው? ምን ሆነሃል? በምን ካዱ? እንዴት ጠላሁ? ያለ ወትሮ ንግግር ምንድን ነው? አስጨነቅከኝ አለችው። ያንን የሆነውን ነገር ነገራት። እሌኒ በጣም አዝና ይህ ግን ሐሰት መሆኑን ሰራተኛዋ ይህን እንዳደረገች ከመጀመሪያው ጀምራ ብትነግረው ሊቀበላት አልቻለም። ይልቁኑ በቁመቷ ልክ ሳጥን አሰርቶ እርሷን በዛ ሳጥን ውስጥ ካስገባት በኋላ እሌኒ አድርገሽም እንደሆ አላደረግሽም እንደሆ ስራሽ ያውጣሽ ብሎ ቆልፎ በሳጥን ወደ ባህር ወረወራት። ወደ ባህር በጣላት ጊዜ በፈቃደ እግዚአብሔር ሳጥኑ እየተንሳፈፈ ከወደብ ደረሰ። የምዕራብ ሮም ገዢ ቁንስጣ ይባላል። ንጉሠ ምዕራብ ሮም ያንን ሳጥን አግኝቶ በከፈታት ጊዜ እሌኒን አገኛት። በጸሎት የረሰረሰ ሰውነት ያላት፣ ከእግዚአብሔር ጋር የምትነጋገር፣ ከባህር ማዕበል የሚያድናት ጸሎቷ፣ የእግዚአብሔር ቸርነት አብሯት ያለ፣ ደም ግባቷ ውበቷ ያማረ፣ እንደ ፀሐይ ፊቷ የሚያበራ እሌኒን አገኛት። ያንቺ የቤት እመቤት ነፋስ የማያገኛት፣ ከባሏ ውጪ ወንድ የማያያት፣ አንደበቷ ከጸሎት የማይለይ ያቺ በስግደት በጾም በጸሎት እግዚአብሔርን የምትማጸን ደጓን ክርስቲያን ቁንስጣ አገኛትና ወደዳት፣ አገባት። ማዕበሉ አልበላትም፣ አንበሪ አልዋጣትም። የክርስቶስ መስቀል አዳናት። የእግዚአብሔር ቸርነት አዳናት። የዋህነቷ አዳናት። ሐቀኝነቷ አዳናት። ክርስቲያኖች ሁልጊዜ በጎ ብናደርግ፣ ያለ ጥፋታችን ብንከሰስ ብንወቀስ እግዚአብሔር ያድነናል፣ ከየትኛውም መከራ እግዚአብሔር ይታደጋልና እሌኒ ለንጉሥ ሚስት ለመሆን በቃች። የቤት እመቤት እሌኒ፣ ከባህር የተጣለችው እሌኒ፣ የተከዳችው እሌኒ፣ የተጣለችው እሌኒ ንግሥት ሆነች፣ ነገሰች። ቁንስጣና እሌኒ አንድ ታላቅ ሰው ወለዱ። ታላቁ ቆስጠንጢኖስ የተባለ ወለዱ። ቁንስጣ በሞተ ጊዜ ቆስጠንጢኖስ በአባቱ መንግሥት በምዕራብ ሮም ነገሰ። ጠላቶች ግን ተነሱበት። ልጅ ነው፣ ወጣት ነው ብለው ሮሜ ምስራቅ፣ ምዕራብ፣ ደቡብ ተብላ ተከፋፍላ ለአራት ገዟት ነበርና ሌሎቹ ተነሳሱበት። በዚህን ጊዜ በዝንቱ ትእምርተ መስቀል ትመውዖሙ ለጸርከ የሚል ጽሑፍ በጸፍጸፈ ሰማይ ላይ ተጽፎ አገኘ። የመስቀል ምልክት በመሳሪያዎቹ ላይ፣ በፈረሶቹ ላይ፣ በዕቃዎቹ፣ በወታደሮቹ ጦር ላይ ሁሉ አደረገ። ጠላቶቹን ድል አደረገ። አራቱንም የሮም ግዛት ጠቅልሎ የሮም ንጉሠ ነገሥት ሆኖ ነገሰ። በዚህም ጊዜ ነው እሌኒ ንግሥት የጌታዋን መስቀል ፍለጋ ከሮም ወደ ኢየሩሳሌም የገሰገሰችው። ከሞት ያዳናትን፣ ከባሕር መስጠም ያዳናትን፣ ከአንበሪ ያዳናትን፣ ከሞት የታደጋትን፣ ከተጣለችበት ባሕር አውጥቶ ለንግሥና ያበቃትን
የፈጣሪዋን መስቀል ፍለጋ ወደ ኢየሩሳሌም ሄደች። ነገር ግን መስቀሉን በቀላሉ አላገኘችም። መስቀሉ ለ300 ዘመናት ያህል ተቀብሮ ነበር። አይሁድ ቀብረውታል። መስቀለ ክርስቶስ እንደ ዕንቁ እያበራ ድውይ እየፈወሰ ሙት እያስነሳ በሚሰራቸው ገቢረ ተአምራት እየተሳቡ ብዙ አሕዛብ ብዙ አይሁድ ወደ ክርስትናው መግባት መቀላቀል ጀመሩ። ክርስቶስን በምቀኝነት የሰቀሉ ክፉዎች፣ ተንኮለኞች፣ ሰቃልያነ ክርስቶስ አይሁድ በዚህ አልተደሰቱ። መስቀሉ እየሰበከ በገቢረ ተአምራቱ ሰዎችን ክርስቲያን እያደረገ ስለሆነ የመስቀሉን ደብዛ ማጥፋት ፈለጉ። በሁለት ተራራዎች መካከል ትልቅ ጉድጓድ አስቆፈሩ። መስቀሉንም በዚያ ቀብረው የኢየሩሳሌም ከተማ ጥራጊ በዛ እንዲጣል አዋጅ አወጁ፣ ነገሩ። ለ300 ዘመናት ያህል ጥራጊ ተጣለበት። የክርስቶስ መስቀል ላይ ዓለም የዳነበት መስቀል ላይ ጥራጊ ተጣለ። ተራራ አከለ፣ ጉድጓዱ ሞላ። ከሁለቱ ተራራዎች እኩል ሆነ። 3 ተራራዎች ሆኑ። በ70 ዓመተ ምህረት ቲቶስ ኢየሩሳሌምን ባጠፋት ጊዜ አይሁዳውያን ስለተሰደዱ ክርስቲያኖችም አብሮ ተሰደዋልና ከዚያ ሲመለሱ መስቀሉ ያለበትን የሚያውቅ የመስቀሉን ታሪክ የሚያውቅ ሰው ጠፋ። ጥቂት አረጋውያን ብቻ እዚያ አካባቢ ያለውን ነገር ያውቃሉ። ቢሆንም ቅሉ አይሁድ ናቸውና አይናገሩ። እሌኒ ብዙ ደከመች፣ ፈለገች፣ አይሁዳውያንን ጠየቀች፣ አረጋውያንን ጠየቀች። የአይሁድ አረጋውያን ግን በክፋት የቀበሩ እነርሱ ናቸውና ሊነግሯት አልቻሉም። በብዙ ጭንቅ በብዙ ስቃይ ስለያዘቻቸው ኪራኮስ የሚባል አንድ አረጋዊ ንግሥት፣ አንቺም አትድከሚ፣ እኛንም አታሰቃይ፣ የክርስቶስ መስቀል ከነዚህ ከሦስቱ ተራራዎች በአንዱ ስር ይገኛል። ተራራው የትኛው እንደሆነ ግን አይታወቅም። ስለዚህ ደመራ ደምረሽ ዕጣን ጨምሪበት፣ በዚያ ይገለጽልሻል አላት። አረጋዊውን ምክር ሰምታ ደመራ አስደመረችና በአንድ ዳውላ ዕጣን ላይ ለ7 ቀናት ምህላ ጸሎት ያዘች። ሽማግሌ መስማት ጥሩ ነው። አረጋዊን ማዳመጥ ጥሩ ነው። በአረጋውያን መመረቅም ምክራቸውንም መስማት በጎ ነገር ነው። የሽማግሌ ምክር አገርን ከመጥፋት ያድናል፣ ቤተሰብን ከመበተን ይታደጋልና። እሌኒ ከ7 የምህላ ቀናት በኋላ ደመራውን አቀጣጥላ ዕጣኑን ስትጨምርበት የዕጣኑ ጭስ ወደ ላይ ወጥቶ ተመልሶ በጣት እንደማሳየት መስቀሉ የተቀበረበት ቦታ አመለከተ። ቅዱስ ያሬድ በድጓው እንዲህ ይላል፣ ዘዕጣን አንጸረ ሰገደ ጢስ፣ ጢሱ ሰገደ ለጌታው መስቀል ይላል። በኪራኮስ ምክር እሌኒ መስቀሉ ያለበትን ቦታ አወቀች። እሌኒ ንግሥት ሐሰሰት መስቀሉ ኪራኮስ ነቢይ ዘአንከረ ግብሮ። በማግስቱ መስከረም 17 ቀን 327 ዓመተ ምህረት የመስቀሉ ፍለጋ ቁፋሮ ተጀምሮ መጋቢት 10 ቀን 327 ዓመተ ምህረት የክርስቶስ መስቀል ተገኘ። መስቀለ ክርስቶስ ወጣ ከተቀበረበት፣ ከ300 ዘመናት በኋላ ከተቀበረበት ወጣ። እያበራ እንደ ዕንቁ እየተንቦቆበቀ ሙት እያደሳ ድውይ እየፈወሰ የክርስቶስ መስቀል መሆኑ ታወቀ። ክርስቶስ የተሰቀለበት መስቀል፣ ክፉዎች አይሁድ የቀበሩት መስቀል ተገኘ። ቅዱስ ያሬድ እንዲህ ብሎ ይዘምራል። በጎልጎታ ዘደፈኑ አይሁድ ዮም ተረክበ መድኃኒት ዕፀ መስቀል። ክፉዎች አይሁድ
በጎልጎታ የቀበሩት የክርስቶስ መስቀል ዛሬ ተገኘ። ክርስቲያኖች ዛሬ ደመራ ደምረን ምህላ አድርሰን እግዚአብሔርን የምናመሰግነው የምንለምነው ከእሌኒ ጋር በመተባበር የክርስቶስ መስቀል ፈላጊዎች መሆናችንን ለማሳወቅ ከበረከተ መስቀሉም ለመሳተፍ በመስቀሉ ኃይልም ለመዳን ነው። ይህ መስቀል ኃይላችን ነው፣ መጽናኛችን ነው፣ መዳኛችን ነው። ለዚህ ነው ወወሀብኮሙ ትእምርተ ለእለ ይፈርሁከ ከመ ያምስጡ እምገጸ ቅስት ወይድኃኑ ፍቁራንከ ብሎ የዘመረው መዝሙረኛው ዳዊት ለሚፈሩ፣ ለሚወዱ፣ ለሚያከብሩ በሕግ በአምልኮ ለሚቀርቡ ለወዳጆች ከጠላት ከሚወረወር ፍላጻ ከጠላት ከዲያብሎስ ጦር እንዲያመልጡ ከዘላለም ሞት እንዲድኑ ከኃጢአት ባርነት ከእኩያት ፍትወታት ኃጣውዕ ከጸዋጋን አጋንንት ከጸባ አጋንንት ከጸላያነ ሰናያት ሁሉ ይድኑ ዘንድ ለወዳጆች አንተ ምልክትን ሰጠሃቸው ብሎ የዘመረ ለዚህ እሌኒ ይህን መስቀል ለምን ፈለገችው የሚል ይኖር ይሆናል። ስለ ሁለት ነገር ነው። አንደኛውና ዋነኛው መስቀለ ክርስቶስ የክርስቲያኖች አርማ ስለሆነ ነው። ኃይል ስለሆነ ነው። መዳኛ ስለሆነ ነው። አንድም በክርስቶስ ቸርነት መስቀሉ ላይ በተሰቀለው አምላኳ ከባህር ከተጣለችበት ወጣ ለንግስና ስላበቃት ለክብር ስላበቃት ነው። እሌኒ መስቀሉን ፈልጋ አገኘች። ልጇም ደግሞ ለክርስቲያኖች ዕረፍትን ሰጠ። አብያተ ጣዖታት ይዘጉ፣ አብያተ ክርስቲያናት ደግሞ ይከፈቱ፣ ይታነጹ ብሎ አዋጅን የሮማውያን ቄሳሮችን የአላውያንን ነገሥታት አዋጅ በአዋጅ ሽሮ ለክርስቲያኖች ዕረፍትን ሰጠ። ለምን? ክርስቲያኖችን ይወድ ነበር። ለምን? በመስቀሉ ጠላቶቹን ድል አድርጎ ነግሷል። ለምን? እናቱ ክርስትናን ከጡቷ ጋር ስታጠባው ከፍትፍት ጋር ስታመርሶ ኖራለችና። እናቶች በምንም ሁኔታ በየትኛውም ችግር ውስጥ ብትሆኑ ልጆቻችሁን ሃይማኖታችሁን፣ ባህላችሁን፣ ወጋችሁን ታስተምሩ። ይልቁንም ስለ ሃይማኖታችሁ ንገሯቸው። በልጅነት በአእምሯቸው ላይ ከተጻፈ አይረሱትምና። እሌኒ መስቀሉን ፈልጋ አገኘች። ይህ መስቀል ኃይላችን ነው፣ መጽናኛችን ነው፣ መዳኛችን ነው። ለዚህ እኮ ነው መስቀለ ክርስቶስ የክርስቲያኖች አርማ፣ ጋሻ፣ የመዳን ምልክት ስለሆነ ነው። ስንጸልይ መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ ብለን የምንጸልየው መስቀል ኃይላችን ነው። መስቀል መጽናኛችን ነው። መስቀል ቤዛችን ነው። መስቀል የመዳኛችን ኃይል ነው፣ ምልክት ነው። በመስቀሉ ድነናል ብለን የምንጸልየው ለዚህ ነው፣ መድኃኒታችን ስለሆነ። በዚህ መስቀል ነው የዕዳ ደብዳቤያችን የተቀደደው የተደመሰሰው። በዚህ መስቀል ነው ሰውና እግዚአብሔር የታረቅ ነው። በዚህ መስቀል ነው ዓለም የዳነው። በዚህ መስቀል በፈሰሰው ደም ነው ፈያታዊ ዘየማን ከአዳም ቀድሞ ገነት የገባው። በዚህ መስቀል ላይ በተሰዋልን መስዋዕት ነው ወደ እግዚአብሔር መንግሥት የቀረብ ነው። በዚህ መስቀል ላይ በተቆረሰ ማዕድ ነው የዘላለም ምግብ ያገኘ ነው። የሕይወት ምግብ ያገኘ ነው። የሕይወት ምግብ የሕይወት መጠጥ ያገኘ ነው። በመስቀሉ ላይ በተቆረሰልን ማዕድ በተዘጋጀልን ማዕድ በመስቀሉ ላይ በተቀዳልን መጠጥ የዘላለም ሕይወት እናገኛለን። ለጥምቀታችንም ማየገቦ ያገኘነው በዚህ መስቀል ላይ። ስለዚህ መስቀለ ክርስቶስ ኃይላችን፣ መጽናኛችን፣ መዳኛችን፣ ትምክህታችን፣ ምልክታችን፣ አርማችን፣ ጠላትን ድል የምናደርግበት ነው። የክርስቶስ መስቀል ጋሻ ነው።
በመስቀሉ ጋሻነት ጠላት የሚወረውርብንን ጦር እንመክታለን። በመስቀሉ ምርኩዝነት ባሕረ እሳትን እንሻገራለን፣ ወድቀን እንነሳበታለን። በዕርፈ መስቀሉ በመስቀሉ ኃይል በመስቀሉ መሳሪያነት ጠላት ዲያብሎስን እንቀጠቅጣለን። መስቀሉ መዶሻ ነው። ጠላት የሚቀጠቀጥበት የሚሸነፍበት መስቀል ጋሻችን ነው። መስቀል ጦራችን ነው። መስቀል ምርኩዛችን ነው። መስቀለ ክርስቶስ መዶሻም ነው። ዲያብሎስን ድል የምናደርግበት የምናሸንፍበት የክርስቶስ መስቀል ከእግዚአብሔር የተሰጠን ምልክታችን። ዛሬ የክርስቶስን መስቀል ደብዛ ለማጥፋት የሚጥሩ ተረፈ አይሁድ አሉ። ክርስቲያኖችን የሚያሳድዱ፣ አብያተ ክርስቲያናትን የሚያቃጥሉ የመስቀሉ ጠላቶች ብዙዎች ናቸው። ዛሬ እነዚህ ተረፈ አይሁድ ወይም የአይሁድ ልጆች ናቸው። የግብር ልጆች፣ የክርስቶስ ጠላቶች፣ የክርስቶስ መስቀልም ጠላቶች። ለዚህ ነው ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 1 ቁጥር 18 ላይ ለሚጠፉት የመስቀሉ ቃል ሞኝነት ነው፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው ያለ። መስቀል ኃይላችን፣ ጋሻችን፣ መዳኛችን፣ አርማችን፣ የክርስትና ምልክታችንም ነው። ክፎች የክርስቶስ መስቀል ጠላቶች የሆኑት ክርስቲያኖችን ያሳድዳሉ፣ መስቀሉን ይንቃሉ፣ ቤተ ክርስቲያንን ያቃጥላሉ። በቤተ ክርስቲያንና በክርስቲያኖች ላይ መከራን ያጸናሉ። ልፉ ብሏቸው ነው እንጂ እኛ መስቀል ጋሻችን አርማችን ስለሆነ በመከራዋ እንሳቀቅም። መስቀል ማለት መከራ ማለት ነው። መከራ ማለትም መስቀል በሃይማኖት ምክንያት የሚቀበሉት የመስቀል ሚስጥራዊ ትርጉሙ ስለ እግዚአብሔር ስለ ሃይማኖት ብለው መከራ መቀበል። ስለዚህ ለክርስቲያኖች መከራ መቀበል በሃይማኖት ምክንያት መገፋት፣ መሰደድ፣ መሞት፣ መቃጠል ብርቁ አይደለም። የክርስትና ወጉ ነው። መከራ ለክርስቲያን ጌጡ ነው። መከራ ለክርስቲያን ሀብቱ ነው። መከራ ለክርስቲያን ወጉ ነው፣ ማዕረጉ ነው። መከራ ለክርስቲያን ደስታው ነው። የሰማዕትነትን ማዕረግ ያገኝበታልና። ያለ መከራ ሰማዕትነት የለም። መከራ ደግሞ ብዙ ነው። መሰደድ፣ መራብ፣ መጠማት፣ መገፋት፣ መጠላት፣ መሞት፣ መገደል፣ ክፉን ነገር ደግሞ ስለ እግዚአብሔር ብለው መታገስ፣ ይህ ሁሉ መከራ፣ ይህ ሁሉ ሰማዕትነት ዛሬ መስቀለ ክርስቶስ የተገኘበት ነው። በዚህ መስቀል ድነናል። ጠላቶቻችንን ድል እናደርግበታለን። በዚህ መስቀል የእግዚአብሔር መንግሥት እንወርሳለን። በዚህ መስቀል እንመካለን። ለዚህ መስቀል የአክብሮት ስግደትም እንሰግድለታለን። ለዚህ መስቀል እንዘምራለን። በዚህ መስቀል እንመካለን፣ እንታመናለን። በመስቀሉ ላይ በዕለተ ዓርብ የተቆረሰውን ቅዱስ ሥጋውን በልተን የፈሰሰውን ክቡር ደሙን ጠጥተን የመንግሥቱ ወራሾች እንድንሆን የአምላካችን ፈቃድ ይሁንልን። ይቆየን።